118 ካሬ ባለ 3 መኝታ በ7 ሚሊዮን 500 ሺህ ብር ጽድት ልቅም ብሎ የተሰራ ዲጂታል ካርታ የያዘ ሁለተኛው ወለል ላይ ሳሎኑ እንደምታዩት ሰፋ ያለ ከፍ ብሎ የተሰራ ጽድት ያለ ቤት ለሽያጭ ጠቃሚት ይዤላችሁ መጥቻለሁ። እያንዳንዱ ቪዲዮ ከኔ ጋር ሆናችሁ አብራችሁ ተከታተሉ። ወደ ውስጥ ገብቼ መኝታ ቤትን የማሳያችሁ ነው። እዚህ ጋር ስመጣ ዋናው ማስተር ቤድሩም እናገኛለን። ማስተር ቤድሩም እንደምታዩት ሰፋ ያለ ቆንጆ ሆኖ የተሰራ ነው። ከዚህ በመቀጠል ሁለተኛውን መኝታ ቤት የማሳያችሁ ነው። ሁለተኛው ጋር ስመጣ እንደምታዩት በጣም ሰፋ ያለ መኝታ ቤት ያለው ጽድት ብሎ የተሰራ ሁለተኛው ላይ ሲሆን እዚህ ጋር ሽንት ቤት ሻወር ሽንት ቤቱን የማሳያችሁ ነው። ጽድት ብሎ ሙቀዝቃዛ የተገጠመለት እስከ ላይ ሰራሚክ የተሰራ ዳብስ የተገጠመለት ሁለተኛው ላይ ሲሆን የቤት የሚገኘው ነው ካላችሁ ኮየፈጭ ፕሮጀክት 16 ሁለተኛ ላይ ይሆናል። በዚህ በኩል ስመጣ ሶስተኛው መኝታ ቤት እናገኛለን። ሶስተኛው መኝታ ቤትም እንደምታዩት ሰፋ ያለ ነው። እዚህ ጋር የቁም ሳጥን ቦታ ገጥማችሁ የምትገለገሉበት ሰፋ ያለ መኝታ ቤት ያለው ሶስተኛው መኝታ ቤት። ከዚህ በመቀጠል ወደ ኪችን እንገባለን። ኪችን ካቢኔት ዙሪያውን ገጥማችሁ የምትገለገሉበት ሰፋ ያለ ኪችን ያለው ሲሆን ይህ ቤት የሚገኘው ኮየፈጭ ነው ብያችኋለሁ። ኮየፈጭ ፕሮጀክት 16 ሁለተኛ ወለል ላይ 117 ካሬ በ7 ሚሊዮን 500 ሺህ ብር። አሁን ወደ ባልከኒ የሚወጣው ሰፋ ያለ ባልከኒ ያለው የጧት ብርሃን የምታገኙበት ቡና አፍልታችሁ የምትዝናኑበት ቆንጆ ባልከኒ ያለው ነው። አሁን ወደ ሳሎን ገብቼ ሳሎኑ ሰፋ ያለ በጣም ለቀቅ ያለ ነው። ይህ ቤት ሊያመጣችሁ በ7 ሚሊዮን 500 ሺህ ብር የግላችሁ ማድረግ ትችላላችሁ። ሼር ኮፕሊንግ ፎሎ ማድረግ እንዳትረሱ። ስልካችን ሜሽን እናደርግላችኋለን። በስልካችን ደውሉ። ሼር ኮፕሊንግ ፎሎ ማድረጋችሁ እንዳትረሱ። እናመሰግናለን።